የራሷን ክብር የምታውቅ ሴት ከሌላ ሴት ጋር አትወዳደርም፣ ከሌላ ወንድ ጋር አትወዳደርም። ውድድሯ ከራሷ ዓላማ ጋር ነው። ለምንድን ነው አንዳንድ እህቶቻችን እከሊት እንደዚህ አይነት ነገር ገዝታለች፣ እከሊት እንደዚህ አይነት ቦታ ሄዳ ተዝናንታለች፣ እከሊት ከነንትና ጋር እንደዚህ ሆናለች፣ መዝናናት ያስቀናቸዋል፣ መልበስ ያስቀናቸዋል፣ ሰርግ ያስቀናቸዋል። እነንትና ሰርጋቸው እንደዚህ ነው የተደገሰው የኛም እንደዚህ ይሁን ይላሉ። እነንትና እንዲህ ነው የለበሱት፣ እንትና እንትን የገዛችው። ለምንድን ነው የራሳችንን ማናየው? እንትና ቆንጆ ነው ሲያምር በቃ እንኳን ደስ አለሽ ብለናት የራሳችንን ለምንድን ነው ማናደንቀው? የኛ ምንም ይሁን ሰው የራሱን ነው ማድነቅ ያለበት። ያ ማለት የሰው እናጣጥላለን ማለት አይደለም። ግን ትላንት ከነበረን ነገር ዛሬ የተሻለ ቦታ ከሆነ ያለ ነው ካልሆነ ከትላንት ዛሬ እንደውም የወረደ ቦታ ከሆነ ያለ ነው የሚያጓጓን ደግሞ ነገ የሚባል ነገር አለ። እሱን ነው ማሰብ ያለብን እንጂ ሴት ልጅ ራሷን ከራሷ ዓላማ ከራሷ የመጪ ህይወት ራሷ አቺቭ ለማድረግ የምትሮጥለት ጎል ዋጋ ነው ውድድሯ እንጂ ምን ስትሆን ነው ከሌላ ሴት ጋር የምትወዳደረው? እንዴት ብላ ነው የሌላ ሴት ልብስ፣ የሌላ ሴት ጫማ፣ የሌላ ሴት መኪና፣ የሌላ ሰው ፀጉር? በጣም ያሳዝናል እኮ። በሽቶ የሚወዳደር ሴት አለ፣ በልብስ የሚወዳደር ሴት አለ፣ በእቃ ከኛ እሱ ይበልጣል፣ ከቁስ ከኛ ይበልጣል። በጣም ያሳዝናል። እንደዛ ስንሆን ካገኘ ነው እውቀታችን አንሷል ማለት ነው። በትክክል ክብራችንን አላወቅንም ማለት ነው። በትክክል ማንነታችንን አልተረዳንም። ማንም ሴት ውስጧ ልትክዳት ትችል። አብረን የምናቀርበው ጓደኛችን ዙረት አጉል ገንዘብ እያጠፉ ይህ መዝናናት ለሴቶች እህቶቼ ህይወት አይጠቅምም። ዙረት የሴትን ልጅ እድሜ ይበላል። ወሬ የሴትን ልጅ እድሜ ይበላል። እየዞሩ በየቦታው እቃ የመግዛት ሱስ የሴትን ልጅ ጉልበትና ላብ ይበላል። ሴቶች እህቶቼ ገንዘብ እየዞሩ ማጥፋት፣ ሴቶች እህቶቼ ገንዘብ እየዞሩ እያጠፉ መዝናናት የስልጣኔ ምልክት አይደለም። መዝናናት ባለባችሁ ጊዜ በስነ ስርዓቱ መዝናናት፣ እቃ መግዛት ባለባችሁ ጊዜ በስነ ስርዓት መግዛት። እቃ መግዛት ማለት አንዲትን ሴት ዘናጭ አያደርጋት። የተሳሳተ አመለካከት ነው። አሁንማ ተለምዷል። ምክንያቱም የስልክ ዋጋ አሁን ርካሽ ነው። ድሮ በየቤቱ እየተዞረ ከአንደኛ እስከ ሶስተኛ ቡና እያንቃረሩ ነበራል የሴቶች እህቶቻችን እድሜ የሚያልቀው። አሁን ደግሞ በማግ ቡና እያዝና በነፃ ስልክ ቁጭ ብሎ ማውራት፣ በየቦታው እየዞሩ ማውራት። ለወሬ ጊዜ አትስጡ። ወሬ አታውሩ ቁጭ ብላችሁ። ወሬ ምንም ሰው ማማት፣ ከሌና ከሌ እንደዚህ ሆኑ፣ የማይሆን የፖለቲካ ወሬ፣ የማይሆን የሰው አሉባልታ ወሬ አይጠቅማችሁም። ሴቶች እህቶች የሚጠቅማችሁ እውቀት ነው። እውቀት ደግሞ ያለው የተጻፈ ነገር ላይ ወይ ትምህርት ቤት ወይ አስተማሪ እዛ ጋር ነው ያለው። ዛሬ መማር የፈለገች ሴት ስልኳን ከፍታ ብዙ ነገር መማር ትችላለች። እራሳችሁን በመስራት እራሳችሁ ላይ ጊዜያችሁን ኢንቨስት በማድረግ በዲሲፕሊን ተመሳሳይ አይነት ሩቲን በማስቀመጥ ጠዋት ከ24 ሰዓትሽን እንዴት አድርገሽ ዛሬን እንደምታሳልፊ ማውጣት ከሰማንም ሳትሰጪ ለወሬ ለምናምን ሳይሆን ለራስሽ አድርገሽ መዝናናት ባለብሽ ሰዓት መዝናናት፣ መብላት ባለብሽ ሰዓት መብላት። ይሄ ዲሲፕሊን ያላት ሴት ማለት ዓለም አትቀብራትም፣ ዓለም አታሸንፋትም፣ ዓለም አታስለቅሳትም፣ ዓለም አትገዛትም። እንደዚህ አድርገሽ ህይወትሽን የምታሸንፊ ከሆነ ለሴት ልጆችሽም ለወንድ ልጆችሽም ምሳሌ ሆነሽ ዓለምን አሸንፈሽ አትኖሪያለሽ። አለበለዚያ የዓለም መጫወቻ ነው የምትሆኚ።